ቶሩ እንደ ማሪያ አይነት ሴት ጠብሳለሁ ብሎ አስቦ አያውቅም ነበር። ሁሉም ነገር እንደ ፕራንክ ነበር የጀመረው። የክፍል ጓደኞቹ እሷ እንዲያናገራትና እሷ እምቢ ስትለው በሱ ላይ ሊስቁበትና እነሱም ቪዲዮ ሪከርድ ሊያደርጉ ነበር ሀሳባቸው። እምቢ እንደምትለው አስቦ ቢሄድም ነገር ግን በሚገርም ሁኔታ ማሪ እሺ ትለዋለች። የክላሱ ተማሪዎች ሁሉ እሺ በማለቷ ደንግጠው ነበር። እሷም ስሙንና የክላሱን ቁጥር ትጠይቀውና ትሄዳለች። ቶሩ እየቀለለች ነበር የመሰለው፣ ነገር ግን የቀጠረችው ክላስ ሲሄድ እሷ እዛ ነበረች። ክላስ ውስጥም በማውራት ላይ እያሉ ማሪያ ራሷን ትገልጻለች። እሷም ማውራት የምትፈልገው ማስመሰል ስላለባቸው ስለ አንዳንድ ህጎች ነበረ። ቶሉም ለማሪያ የተናዘዘው ጓደኛው ሹመካዋ ሲሰድቡትና ሲያላግጡበት ስለነበረ እሱ እንዲቆምለት እንደሆነ ይነግራታል። በአደባባይም ይህንን ካደረገ ነገሮች ስለሚቆሙ ለዛ እንዳደረገ ይነግራታል። ማሪያ ግን ምንም አልመሰላትም ነበረ። ይቅርታ ማለት አይጠበቅብህም ትለዋለች። ለዛውም በድፍረት ለጓደኛክ መቆምህ ጥሩ ሰው እንደሆንክ ያሳያል ትለዋለች። የእሷና የእሱን ቪዲዮ ኦንላይን ላይ ስለተለቀቀ አለመግባባቶችን ለመፍታት ለተወሰነ ጊዜ ማስመሰል እንዳለባቸው ትነግረዋለች። በዛም ጊዜ 요새 너 조금 이상해졌어 자꾸만 시도 때도 없이 시무룩하고 고민이 생겼니 초등학교 영어 수업 시간에